I'm feeling after a huge amount of work for the coaches that were on the CECAFA staff, the players who are on CECAFA staff, for the federation that has invested so much time, energy, and money, for Amsalu, for the staff here, the Ethiopian people. They love football. This team loves playing for their country, and I'm humbled and I'm ready for the next step. We want to go to the World Cup. So one more step, baby! መላው ኢትዮጵያውያን መላው የእግር ኳስ ቤተሰቦች እንኳን ደስ አላችሁ ማለት እወዳለሁ። የዛሬው ድላችን እጅግ በጣም ደስ ብሎናል። ታሪክ መስራት የማይሰለቸው ትውልድ ታሪክ እየሰራ ነው የሚገኘው በሞሮኮ ምድር። እንግዲህ ደግሞ ለዓለም ዋንጫው ለማለፍ ደግሞ ፕሌይኦፍ ውስጥ ገብተናል። ከእግዚአብሔር ጋር እናሳካዋለን ብለን እናስባለን። ልጆቻችን ግን ድንቅናቸው ጥሩ ጊዜ አሳልፈዋል። እጅግ በጣም ደስተኞች ነን። እንኳን ደስ አላችሁ ማለት ነው። ያ እንዳያችሁት በጣም ጥሩ ተጫውተናል። በጣም አሪፍ ነበር። ልጆቹ የሚችሉትን ሁሉ አድርገዋል። በአጠቃላይ ቶርናመንቱን ስናይ አንድ ጌም ሉዝ አድርገናል፣ እኩል ወጥተናል፣ ከዛ አሸንፈናል። ይሄ ትልቅ ነው። ከ22 ዓመት በላይ ነው በኋላ ነው የመጣ ነው። ቀሪ ጌም አለን። ስታፉ፣ ኮቺንግ ስታፍ፣ አድሚኒስትሬቲቭ ስታፍ እንዲሁም ተጫዋቾቹ በጣም እንኳን ደስ አላችሁ። እንዲሁም የኢትዮጵያ ሕዝብ እንኳን ደስ አላችሁ። ቀጣዩን ጌምም እንዲሁ በጣም በጥሩ ተጫውተን የምንችለውን ሁሉ አድርገን የማለፍ ህልም አለን። ሌትስ ጎ ኢትዮጵያ። በጣም ነው ደስ ያለኝ። አልሐምዱሊላህ በመጀመሪያ ደረጃ አላህን ነው ማመስገን የምፈልገው። ያው ሲቀጥልም ደግሞ እዛ ቤንች ላይ ቁጭ ብለን ስናወራ ነበረ ስለ እንደዚህ አይነት ነገር ታገባለህ፣ ብዙ ልጆችም ደግሞ እያሉኝ ነበረ። እኔ ካንቲን ነው ታገባለህ እያሉኝ ነበር። ያው ገብቼ እኔም ደግሞ ለማግባት በቅቼ ያው ውጤቱ ለኛ ያስፈልገናል ብለን ስላሰብን ገፍተን ነበር ስናጠቃ የነበረው እና ያው በቃ ያ ኳስ ገፍቼ እንደወጣና በደንብ ካሉት ልጆች ጋር ወጥቼ እዛ ጋር ኳሱ ሲነካካ ጎሉ ላይ ምናልባት ሊመጣ ይችላል ብዬ በመጠበቄ ያን ጎል አግኝቻለሁ ብዬ አስባለሁ። ያው ለህዝባችን ማስተላለፍ እንፈልገው ያው እኛን ከዛም ድረስ መጥተው እየደገፉን ያሉ ደጋፊዎች አሉና ለኢትዮጵያ ለመላ ኢትዮጵያ ህዝብ በጣም ወዳቸዋለሁ። ፈጣሪ ይጠብቅልኝ ማለት ፈልጋለሁ።